በእነሱ ቤት ትዝ ይለኛል። እኔ የማያውቀዋለሁ በእርግጥ አሁን ስልኬ ላይ ራሱ ያ እንትን ፎቶ አለኝ። ጠይቃለሁ ብዬ እንትን ብዬ ቡራቅ ነው ምንድን ነው የምትባለው? ግማሽ ሰው ግማሽ አይ ፈረስ ምናምን የሆነች ፎቶ እና በዛ ሴትዮና ፈረስ ነው የሚባለው። እንደውም ብዬ ላውራ መሐመድ በሷ ነው ወደ ገነት ገባ ምናምን ብሎ ነው የሚያወሩት። እና እውነት መሐመድ በሷ ቡራቅ በምትባል ነገር ነው ወደ ገነት የገባ? 17:1 ላይ የሌሊት ጉዞውን ይናገር የለ እጅ ከፈረስና ከምንድን ነው ከበቅሎ መለስተኛ የሆነች እንስሳ ናት አፈጣጠሯ ብለው የሚያምኑት እና ያቺ ናት ለነብዩ መጓጓዣ የነበረች 7ኛ ሰማይ ደርሶ የመጣባት። እንዴ ነብዮች አሁን ገነት ነው እንዴ ያለው? አይ በርዘግ የሚባል ቦታ ውስጥ ነው ብለው ነው የሚያምኑት። በርዘግ ነው በርዘግ። ታዲያ ገነት ገብቶ ነው የወጣ በዛች በቡራቅ? እንደነሱ እምነት ነብዩ ሄዶ አላህን ግን ከታሪክ ይሄ አይሻ የዘገበችው ሌላ ኪታብ ላይ በዚያን ቀን ቤት ተኝቶ ነበር በህልሙ ነው ብላ የተናገረችበት። አሁን መክፈት ይችላል ወይ እንደዛ ብላ የተናገረችበት ታሪክ አለ። እንትን ስህተት ነው። ነብዩ በአካል አልሄደም በህልሙ ነው ተኝቶ ነበር የዛን ቀን ብላ አይሻ እየተከታተለኝ ነው የምታጋልጠው። እኔ እኮ በጣም ነው የምገርመኝ እኮ አይሻ ምንም ሊዋሽ እንኳን አልቻለም እና የዛን ቀን ቤት ነበረ ብላ የተናገረችበት ታሪክ ዘገባዎች አሉ፣ እስላማዊ ዘገባዎች። እና እንደነሱ እምነት ከሆነ ደግሞ ሱረቱል ኢስራ ምዕራፍ 17 ቁጥር 1 ተፍሲሩን ካያያችሁ ነብዩ ሄዶ ሶላትን አስቀንሶ እንደመጣ ምናምን ይናገራል። 7ኛ ሰማይ ሄዶ በዚች በቡራቋ ማለት ነው። ያየው ማንም የለም ግን ሄድኩ አላቸው፣ አመኑት፣ በቃ ተቀበሉት። እኔ በዚች ፈረስ ሄጃለሁ አላቸው። ያቺ ፈረስ ብቻ ነች ነብዩ እንደሄደ ያየችው። በቃ የሚያሳምነን ያቺን ፈረስ ይዞ ብቻ ነው ያቺን ቡራቋን እና ሄዱ እንደነበረ ምናምን ተፍሲራቶች ምናምን ያብራራሉ። እሺ ማማዬ እሺ ማማዬ አመሰግናለሁ። ሌላ ሰው ታስቀጅማለሽ? አንዴ ተጠርቼ ነው። አኩስ እሺ ሌላ ሰው ከሌለ ማማዬ እንትን አሁን እግዚአብሔር ምንድን ነው የምህረትም የፍርድም አምላክ ነው ስትይ አንድ ጥያቄ መጣብኝ። እንደዛ መሰለኝ አልሽውና አንድ ጥያቄ ውስጥ የፈጠረና በፊትም ስናወራበት የነበረው ኢየሱስ ክርስቶስ ፈጣሪ እግዚአብሔር ማለት ነው ትክክለኛ ነው ማለት በፍርዱ ቅን ነው እንላለን አይደል? ግን በብሉይ ኪዳን እና በአዲስ ኪዳን ላይ ያለውን ስናይ በብሉይ ኪዳን የነበረው ፍርዱ ወዲያው ነው የሚሰጠው ማለት ነው። ለምሳሌ የሉጥ ሚስት ማንሳት እንችላለን። ሙሉ እንትን አላውቀውም ስለ ብሉይ ኪዳን፣ ከተሳሳትኩኝ ታርሙኛላችሁ። እና ነገር ግን በሐዲስ ኪዳን ብዙ ጊዜ ስናያቸው የመማር ነገር ወይም ደግሞ ምንድነው እንደ ብሉይ ኪዳን ላይ እንዳሉት በጣም ኃይለኛ ቅጣት ሲቀጣ እኔ በበኩሌ አላገኘውም። እና ሙስሊሞችም ሲሉ የሰማሁት ምንድን ነው እንዴት ፈጣሪ አንድ ፈጣሪ ከሆነ በብሉይ ኪዳን በጣም ጨካኝ ሆኖ በአዲሱ ኪዳን ርሩህ ወይ ደግሞ ጊዜ የሚሰጥ ምህረት የሚሰጥ አምላክ ይሆናል አንድ ከሆነ ለምን ፍርዱ እኩል አይሆንም የሚል ነገር አለ። እኔም ጥያቄ የተወሰነ ጥያቄ ፈጥሮብኛል። እችን ነገር ብትሉኝ። እሺ መምህር አላችን ሆናሉ አለን በጣም ጥሩ ጥያቄ ነው። የአንቺ ጥያቄ ቢሆን ደግሞ ሸልምሽ ነበር። የጓዶች ጥያቄ መሆን ነገር ነው። ለማንኛውም ትልቁ ነገር እግዚአብሔር አምላክ የማይለዋወጥ አምላክ ነው። የመጀመሪያ ማወቅ ያለብን እኛ የምናመልከው እግዚአብሔር አይለዋወጥም። ያለ የነበረ የሚኖር የሚለዋወጥ አምላክ የለንም።
አንተ ግን ያው አንተ ነህ ይለዋል ቅዱስ ዳዊት መዝሙር 101 ቁጥር 27 ላይ አንተ ግን ያው አንተ ነህ፣ መለወጥ የለበትም፣ አልፋ ኦሜጋ እርሱ ነው። በጣም የሚገርማችሁ እና የሚደንቃችሁ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ደግሞ ቀጪ ነው፣ ፈራጅ ነው። እነዚህ አራቱ ባህሪያት እሳት፣ ውሃ፣ ንፋስና አፈር የእግዚአብሔርን ባህሪ እንኳን ምሳሌዎች ናቸው ይላል። ልክ ንፋስ ስንዴ ላይ ስታረጉ እንክርዳዱን ከስንዴ እንደሚያይ ሁሉ እግዚአብሔርም ይፈርዳል። ጻድቁን ከኃጥኡ ኃጥኡን ከጻድቁ ይለያል። ፍትሐዊ በጽድቅ ነው። እሳትነቱ ተቆጪነቱን ኃያልነቱን ደግሞ ይናገራል። ውሃነቱ ደግሞ ምሕረቱን ቸርነቱን ይናገራል። ምድር ደግሞ ትዕግስቱን ትናገራለች ይላል። ትዕግስቱን ትናገራለች። እግዚአብሔር ይታገሳል። እግዚአብሔር ይምራል። እግዚአብሔር ቸርነት ያደርጋል። እግዚአብሔር ደግሞ ይቆጣል። ሰብሰብ ሳደርግላችሁ እግዚአብሔር 3 አበይት ፍቃዶች አሉት። አምላካዊ ፍቃድ፣ ፈጣራዊ ፍቃድ፣ አባታዊ ፍቃድ። ይሄ መጽሐፍ ቅዱሳዊ ነው። እግዚአብሔር ፈጣራዊ ፍቃድ አለው። 22 ፍጥረት የፈጠረ እርሱ ነው። ዓለም ሁሉ የፈጠረ እርሱ ነው። ለፈጠረው ፍጥረት ያስተዳድረዋል። ፈጣሪ እርሱ ስለሆነ ለሚዳቋም ለድንቢጧም ለሰው ልጅም ለመላእክትም ለሚያመልከውም ለማያመልከውም ፍጥረቱ ስለሆነ ይመግበዋል። ሰይጣን ሳያመልከው እንደ ፈጣሪነቱ ግን ፍጥረቱ ስለሆነ ይመግበዋል፣ ያሳድረዋል። ይህ ፈጣሪ ፍቃዱ ነው። ፈጣሪ ነው እርሱ። ፀሐይን ዝናብን እያወጣ ዓለምን ይመግባታል። ይሄ የእሱ የእጁ ስራ ስለሆነ በእጁ ስራ ድረስ ያሉትን በፈጣሪ ፍቃዱ ያሳድራቸዋል። አምላካዊ ፍቃድ ደግሞ አለው። ማንም እንደ አምላክነቱ ሊያከብረው ሊያመልከው ይወዳል። በአምላካዊነት ስለመጣም ይቀጣል፣ ይቆጣል። ይሄ ባቢሎን ማሳያ ነው። በኖህ ዘመን ለነበሩ በንፍሯ ለመጥፋት ማሳያ ነው። በአምላክነቱ ስለመጡበት በአምላክነቱ ቀናይ ነው። ግን እግዚአብሔር ቸር ከመሆኑ የተነሳ ሰውን ከመውደዱ የተነሳ የሰውን ስጋ ተዋህዶ ስላከበረው ሰውን ለሰው ልጅ እና ለመላእክት የጸጋ አባትነትን ክብር ወይ ደግሞ ለኛ የጸጋ ልጅነትን ክብር ሰጠን ማለት ነው። በእኛና በእግዚአብሔር መካከል በሚያምኑት በልጆቹ በሆነው በእኛ መካከል አባትን ፍቃድ ሰጠን። ስለዚህ ስንጸልይ ፈጣሪ ይውላችሁ ጸልዩ አይደለም ያለን። ፈጣሪ ካለ እኛ ፍጡር ብለን ልንመልስ ነው ማለት ነው። አምላክ ካለ እኛ ባሪያ ልንሆን ነው ማለት ነው። ስለዚህ የአባትና የልጅ ፍቅር መስጠቱ ሲናገር አባታችሁ ነው ይብላችሁ ጸልዩ አለ። እርሱ አባት ነው፣ እኛ ልጆች ነን። ስለዚህ በእኛና በእግዚአብሔር ያለው ግንኙነት የአባትና የልጅ ነው። ስለዚህ አባታዊ ፍቃድ ነው ለኛ ያለ። አይታችሁ ለየት ሲል ልጁ ለመሆን ለመጣለኛ በጥምቀት ተጠመቅለኛ በሜሉ ታተመለኛ ስጋው ደግሞ ለተቀበል እርሱ አባታችን ነው። አምላካችን እኮ ነው፣ ፈጣሪያችን እኮ ነው። ግን ይበልጥ ያቀረበው ሰው ደግሞ አባታችሁ ይሆናል። ስለዚህ በእኛና በእግዚአብሔር መካከል አባታዊ ፍቅር አለ ማለት። ስለዚህ ወደ ጥያቄ ስመጣ እግዚአብሔር ሰውን ስለወደደ ፍጹም የሆነ መሐላ ማለለት። ምን? የምህረት ኪዳን ማለለት። ከዚህ በኋላ አላጠፋችሁም፣ እታገሳችኋለሁ። በኦሪት እያንዳንዷ ስራ በረከቱም እርግማኑም በምድር ላይ ነው። ገነት ተዘግታለች፣ መንግስተ ሰማያት የለችም፣ አልተገለጠች። ስለዚህ ቅጣቱም ምድራዊ ነው፣ በረከቱም ምድራዊ ነው። ኢዮብ ብታያቸው ቅዱሳን ሲባረኩም ሲረገሙም በምድር ነው። ለምሳሌ ኢዮብ ልጆቹ ሁሉ ነገር የተቀጠው ምድር ላይ ነው። እግዚአብሔርም ደግሞ ሲባረኩ 10 እጥፍ ሲሰጠው በምድር ላይ ነው። አብርሃምም እንደዛ ነው። ስለዚህ በኦሪት የነበረው በረከቱ ምድራዊ ነበረ፣ ቅጣቱም ምድራዊ ነበር። የአዲስያን ግን ምህረቱም በረከቱም ሰማያዊ አድርጎታል። እዚህ ስትመጸውቺ እዚህ በጎልጎታ ሰርግ የትም ይጠብቅሽ በሰማይ እኮ ነው። ለምን? የምህረት ኪዳን ገባ። ለእናንተ ሰፊ ቦታ ላዘጋጅላችሁ አለኝ አለ። በመንግስት ሰማያት በአባቴ ዘንድ ትኖሩ ዘንድ አለ። ስለዚህ ክብራችን ሰማያዊ ያደረገው። ስለ አዲስ ኪዳን ሰዎች ክብራችን ሰማያዊ ሆነ። ለ12 እስራኤል ነገድ የተወከሉ ሐዋርያት ጫማችንን እግራችን ሁሉ ያለን ተከተልን ምንድን ነው ድርሻችን ሲባል በ12 በእስራኤል ዙፋን መፍረድ ነው አላቸው። ስለዚህ የምህረት ኪዳን ገባልን። አንድም አላጠፋችሁም አልነካችሁም ማለት ላመነብኝ ለተከተለኝ ለሚወደኝ ግን እንደ ሐሳቤ ለተጓዘ ግን መንግስተ ሰማያትን አወርሰዋለሁ አለ።
ዛሬ የሚራቡ መጥገብን፣ ዛሬ የሚያዝኑ መጽናናትን፣ ዛሬ የሚሰድዱ እረፍትን የሚያገኙት ከኔ ዘንድ ነው አለ። ለምን? ጽድቁና መንግስቱን ነው ሻቱ የተባለው። ያ ሁሉ ይጨመርላችኋል ተባለ። አሁን እኛ እዚህ ምድር ሳይሆን ጭማሪ ላይ አይደለም የምናተኩረው። ጽድቅና መንግስቱ ደግሞ እርሱ ነው። መንግስታት መካከላችሁ ነው ታዲያ ክርስቶስ በእኛ ጋር ከሆነ ከእኛ ጋር ሆኖ መንግስታት መካከላችሁ ነው ታዲያ እርሱ እኮ ከእኛ ጋር ያለው። ስለዚህ እርሱ አምላካችን ስለሆነ በነገራችን ላይ አንድ እዚህ ጋር መንገድ የምናገራቸው እኛ መንግስታት ወደምንጠብቀው ቦታ የለም። ሲኦልም ቢሆን እግዚአብሔር ካለ ችግር የለብንም። ከእግዚአብሔር ጋር መኖር ነው እንጂ ተስፋ የምናደርገው እንጂ ቦታ ለምንመርጠው። መንግስት ሰማያት ማለት እርሱ ናት፣ ሌላ ቦታ እኮ አይደለም። እርሱ ያለበት ቦታ ማለት መንግስት ሰማያት ማለት በነገራችን ላይ ማረፊያችን የጌታ ደስታ ምላት፣ የጌታ ቦታ ምላት፣ የጌታ ቀን ምላት ከእርሱ ጋር መኖርን ነው። ስለዚህ ከእግዚአብሔር ጋር መኖርን ነው ተስፋ የምናደርገው እንጂ የግድ ስፔሲፊክ ቦታ አይደለም የምንመርጠው። ስለዚህ እግዚአብሔር አንድም ኦሪት የነበረው በረከቱም እርግማኑ ምድራዊ ነበረ፣ በአዲስ ኪዳን ግን ሰማያዊ ሆነዋል። ለምን? በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን ይሆን ሰማያውያን ስላደረግና አንድም የምሕረት ኪዳን ስለገባልን ነው፣ አንድም ክብራችንን ሰማያዊ ስላደረገው ነው። እናንተ ዓላማችሁ ሀገራችሁ በሰማይ ነው ስላለ ቅዱስ ጳውሎስ በሰማይ ነው ሀገራችን፣ በምድር ግን እንኖራለን። ተጋድሎ የምንፈጽምባት ናት፣ ጊዜያዊ ቦታችን ናት። ግልጽ ከሆነ ሮሃማ ልክ ክርስትናን የምንኖርባት፣ የምንተገብርባት፣ የምንለማመድባት ግን ዓለማችን ሀገራችን ግን ወርሳችን ግን በሰማይ መሆኑን አምነን ለሰማያዊ መንግስት የምንደክም ስለሆነ በረከታችንም ቅጣታችንም የሚጠብቅን በሰማያዊ የሆነው ለዚህ ነው። ግልጽ አድርጌ ይኮራል። አዎ መምህር ግልጽ ነው። ቃሎት ያሰማለን ስለመለሱ እናመሰግናለን። አክስቴ ተጨምርበታለች ደግሞ ትን ያሰማለን። መምህራችን እድሜና ጤናን ይስጥልን። ጥሩ አድርገው ገልጸውታል። ሌላው ማለት ርዕሳችን በቁርአን ግጭቶች ውስጥ ስለሆነ ኢቭን ኮምፔር እናድርግ ብንል አላህ ማን ነው? አላህ ምንድን ነው የሚመስለው? ምን ይመስላል? በቀለማ ቀን ሲመጣ ምን መስሎ ነው የሚመጣው? ምንድነው ምልክታችን? ምንድነው አላህ ለመሆኑ? ከሰይጣን አለመሆኑ ምንድነው ምልክታችን? ይህንን ልንመለከተው ይገባል፣ ልናየው ይገባል። ደጃል ኢብሊስ የሚባሉት ምንድን ናቸው? ሲመጡስ ምንድነው የሚደረገው? እኛስ በመጽሐፋችን ላይ የሚናገረው ዮሐንስ ራእይ ምዕራፍ 13 ቁጥር ላይ ከቁጥር 1 እስከ ታች ድረስ እስከ መጨረሻው ድረስ የሚያሳየው ምስል ራእይ 12 ላይ ያለው አውሬው ማንን ነው የሚመስለው? ይህንን ቆም ብለን ልናይ ይገባል። ምክንያቱም አላህ አንድም ቦታ እኔ አምላክ ነኝ ያለበት ቦታ የለም። አንድም ቦታ ሲናገር አይተነው አናውቅም። ስለዚህ እንዲያው አንድ ጊዜ መምህር ጊዜ ካሉት ዮሐንስ ራእይ ምዕራፍ 12 እና 13ን ከመጽሐፈ ቀሌምንጦስ ጋር ያለው ምዕራፍ 3 ላይ ነው መሰለኝ ካልተሳሳትኩኝ ጋር ካለው አገናኝተን ከዮሐንስ ራእይ እምብልታው ጋር እያስተያየን ሰፋ ያለ ማብራሪያ ቢሰጥበት መልካም ነው። እና አላህ ማን ነው? ምን ይመስላል? ሲመጣስ ምንድን ነው? ኢብሊስ ማን ነው? ምንድን ነው የሚያደርገው? የሚሉትን እዛ ላይ ደጃል ምንድን ነው የሚያደርገው? ደጃል ላይ ምንድን ነው ሪፕሬዘንት የሚያደርገው? ወደዚህ ወደኛ ስንመልሰው እና በዛ ላይ ዙሪያ ሰፋ ያለ ጊዜ ተይዞለት ብንነጋገር መልካም ነው ላለሁኝ እኔ። ምን ይመስሎታል መምህር? አዎ ጥሩ ነው። እግዚአብሔር ይመስገን። አንድ ቀን በሰፊው እሱ ላይ እንገባበታለን። ግን አሁን ለሙስሊሞችም ጥያቄ ለማድረግ የምንፈልገው ነገር አንተ ቀን ተነስተን አምላክ እኮ አምላክ ነው ሲታወቅ በብዙ መንገድ ይገልጣል። በነገራችን ላይ
እኛ እግዚአብሔርን ያወቅነው በብዙ መንገድ ነው። እግዚአብሔር መኖሩ አንዱ ትልቁ ስነ ፍጥረት እግዚአብሔር መኖሩን ይገልጣል። በነገራችን ከዛ በላይ ቅዱሳን ብዙዎች እግዚአብሔር መኖሩን ነግረውናል። መጽሐፍ ቅዱስም እግዚአብሔር መኖሩን ይነግረናል። ታሪክ እግዚአብሔር መኖሩን ይነግረናል። ስለ አላህ መኖር ነብዩ መሐመድም አላወቀም። አንድ መልእክተኛ መሀል አለ በተባለው ብቻ ነው አላህ አለ 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 የተባለው። እንዴት ያለ አምላክ ነው! ደግ አምላክ፣ ቸር አምላክ፣ ሁለተኛ አምላክ ከሆነ እኮ እንኳን ለጻድቃን ለሀቅ ይገለጣል እኮ። በህልም እኮ ያናግራል፣ በራእይ እኮ ያናግራል። ለበለዓም ለሚረግመው እኮ መልአክ ልኮለታል እኮ አለኝ። አልገባለኝ ስላችሁ ነብዩ መሐመድ አንድ ሰው ገብርኤል ነው ሊሆን ይችላል ብሎ በነገረው ብቻ ገብርኤል ላከኝ እያለ የሚሄድበት አላማ ከሆነ አንደኛ አላህ የሚባል ነገር የለም ማለት ነው። ካለ ግን ለምንድን ነው ከነብዩ መሐመድ በቀር ወይም ከጅብሪል በቀር ሌላዎች ያላዩት? በህልምም ይሁን በራእይም ይሁን እንዴ! እውነተኛ አምላክ እኮ ሀጥንም አይጸየፍም። በነገራችን ላይ እሺ ሀጥ እንኳን ተጸይፏል ከተባለ እንኳን ንጹህ ሰው የለም እንዴ? መልካም ሰው የለም እንዴ? ቅን ሰው የለም እንዴ? አንድና አምላክ መኖሩን እኮ ኤግዚስታንሱን ፕሩፍ ሊያደርግ የሚችል ከነብዩ መሐመድ ከተባለው ቲዮሪ በቀር ሌላ እኮ ያስፈልጋል። ቁርአን የወረደ በተባለው በሳቸው ከተባለ፣ ስለ አላህ መኖር ከተነገረ በሳቸው ከተባለ፣ ሱናው ምኑም በሳቸው ከተባለ ሃው ካን ኢት ቢ? ምንድን ነው ፕሩፉ? ኤግዚስታንሱ ጣዖት ቢሆን ወይ ባይኖር ምንድን ነው ማስረጃው? ሰው እንዴት በአንዲት ኤቪደንስ ብቻ ይጓዛል? ይሄ ኤቪደንስ እውነት ውሸት? ከዛ በላይ ደግሞ እስልምናን ፕሩፍ ለማድረግ ሳይንስ እንዴት ሰው ይቀበላል? ስለ አላህ መኖር ወይም ደግሞ እስልምና ትክክል ስለመሆኑ ሊያስረዳ ማረጋገጫ ብሎ የሚጠቅሱ ሳይንስ መሆኑ እንዴት ያለ እይታ ነው? ሳይንስ እኮ የሰው ልጅ ስሪት ነው። ሳይንስ እኮ በጊዜ የሚለካ ነው። ዛሬ የነበረ እውነታ ነገ ውሸት ሊሆን ይችላል። የዳርዊን ቲዮሪ እኮ በየጊዜው አፕሩቭ ይደረጋል። በየጊዜው ፎልት ካለው ይወድቃል፣ ጥሩ ከሆነ ይቀጥላል። ስንማር በዚህ መልክ ነው። ለምሳሌ ሳይንስ ከሆነ ፕሩፍ ማድረጊያው ከዝንጀሮ መጣ ይላል። ስለዚህ ቁርአን ላይ ከዝንጀሮ መጣ እየተባለ አይ አዳምና ሐዋ ላይ እንዴት ሊሄድ ይችላል? ስለዚህ አንደኛ አምላክ መኖሩን ከተናገረው ከአንዱ ሰው በቀር ማረጋገጫ የለህም። ያም ሰው ራሱ አላየውም። ያም ሰው ራሱ ከደረቱ ላይ የደረቀ ልብ ወስዶ ደም ወስዶበት ይሄ ሰይጣን ድርሻ ነው እያለው የሞገተው። ከዛ ደግሞ አንድ አይሁዳዊ በኋላ ክርስትና አወቀ የተባለ በፊት ክርስቲያን ነበር የተባለ ሰው አይ ጅብሪል ሊሆን ይችላል ስለተባለ ብቻ ጅብሪል የተባለ እንድናምን ሶዋት አንድ ጊዜ እንጠይቅ። የምታደርገውን ነገር የምትሆነውን ነገር እውነት። ከዛ በላይ ደግሞ የትኛው አምላክ ነው የዝሙት አምላክ? እውነት አምላክ ከሆነ አምላክ ንጽህና አይወድም እንዴ? አምላክ ንጽህና አይወድም እንዴ? ምድር ከምታደርገው በላይ በእጥፍ ወይም በእጥፍ እዛ ለመዝሙት እንዴት ያለ ገነት ነው ይፈጥር ለአምላክ? ይሁን እንደዚህ ያለ አምላክ አለ? ሴቶችን የሚጨቆን ወንዶችን የሴቶች የበላይ የሚያደርግ መብላትን፣ መጠጣትን፣ መዘሞትን የሚፈቅድ አምላክ እንዴት ያለ አምላክ ነው? ሶ እነ መሐመድ ወይም ደግሞ ሰይጣን የሳለው በነገራችን ላይ አንድ እዚህ ጋር ማወቅ ያለብን መጽሐፍ ቅዱሳችን ሰይጣንን የዚህ ምድር አምላክ ይለዋል፣ ገዢ ይለዋል። ሶ ተሳስታችሁ የዚህ ምድር ገዢንም እያመለካችሁ እንዳይሆን መጠንቀቅ ነው። ከራስ ጸጉር እስከ እግር ጥፍር ስለለበስሽ አይደለም፣ 5 ጊዜ ውዱ ስላደረክ አይደለም፣ አንድ ጊዜ ኮንዳክትህን ስላስተካከልክ ምግባርን ስላስተካከልክ አይደለም፣ ወይ ደግሞ በሰው ፊት መልካም ምግባር ያለኝ መስለህ ለመግለጽ በመታየት አይደለም እውነተኛ ሃይማኖት እንዳለ የሚያሳውቀው። እውነተኛ ሃይማኖት እንዳለ የሚያሳውቀው አምላክህን ራስህ ማወቅ ስትችል ነው። በነገራችን ላይ ብታምኑ ባታምኑ በክርስትና እኔ ራሴን በክርስትና መንገድ ካጸናው ካበቃው አምላኬን ለማየት ምንም የሚከለክለኝ ነገር የለም። ከአምላኬ ጋር ግንኙነት ለመፈጸም የሚከለክለኝ ነገር የለም። ግንኙነት ስላችሁ አማናዊ ግንኙነት ማለት ነው። በመጸለይ በመስገድ ህግጋቱን ስርዓት በፈጸም ራስ በመስጠት ጽድቅን በመላበስ እግዚአብሔርን ማየት አይደለም። እርሱ በእኔ በእርሱ እንዲኖር ማድረግ ይቻላል። በነገራችን ላይ ይሄ እኮ የኛ አስተምሮ ነው። ማንም በደጅ ቆሜ አንኳኳለታለሁ በሩን ቢከፍት እኔ በእርሱ እሱ በእኔ ይኖራል ያለ ቁርሱ እግዚአብሔር ነው። ስንት ቅዱሳን እኮ ተሸክመውታል፣ አይተውታል፣ አናግረውታል። ተሸክመውታል ሲባል ደግሞ እንድትረዱ የፈለግነው በልባቸው ፍቅሩን ይዘውታል። ለዚህ ነው ከእንግዲህ የማን ፍቅር ክርስቶስ ፍቅር የሚበልጥብኝ? የሴት ፍቅር ነው? የሀገር ፍቅር ነው? ፍቅር ነው?
ማን ከክርስቶስ ፍቅር አያስቀረኝም ብለው እኮ እስከ ሰማዕትነት ሄዱለት። ክርስቶስን በልባቸው ስላረገዙ ነው፣ ስለያዙ እኮ ነው፣ አምላካቸውን ስላገኙት እኮ ነው። ስለዚህ እኛ የምናመልከው አምላክ ቅርባችን ነው፣ ከምንተነፍሰው እስትንፋስ በላይ ቅርባችን ነው። የሙስሊሞች አምላክ ደግሞ በእጅ አዙር በእነ ማሜ በኩል ይመጣል። ማሜም ራሱ በእጅ አዙር በእነ ጅብሪል በኩል እንዴት ሊሆን ይችላል? ስለዚህ አምላክን ለአንተ ቅርብ ካልሆነ አምላክ አይደለም። አምላክን አንተ ቀጥታ የማታገኘው ከሆነ አምላክ አይደለም። ስለ አምላክ በሰሚ ሰው ታገኝ ከሆነ አንተ አምላክ ያመለክ አይደለም። ከዛ በላይ ደግሞ የሚገጫቸው መመሪያዎች ሐዲሶች ይዘህ በፍጹም እውነተኛ መንገድ ላይ አይደለም ያለው። እውነተኛ መንገድ ላይ የምትል ከሆነ ለአይምሮ ሊመች ይገባል። እውነተኛ መንገድ ላይ የምትል ከሆነ አምላክ ለአንተ ቅርብ ሊሆን ይገባል። እውነተኛ መንገድ ላይ የምትል ከሆነ ጥያቄዎችህ በቃ ናው ስለተባለ ብቻ ተከታታይ ስለተባለ ሳይሆን አምነህበት ተረድተህ ነው። ክርስትና ላይ አንድም ተደባብሶ የሚያልፍ ጥያቄ የለም። አንድም እኔ በኦርቶዶክሳዊ ውስጥ ተደፋፍኖ ሊሆን ይችላል ብዬ የመለስኩት ወይ ደግሞ የተረዳሁት ነገር የለም። ሁሉም ግልጽ ነው። አምላክ ደግሞ ቀላል ከሆነ እንዲህ ብቻ ተብሎ ከተገለጸ ይሄ አምላክ አይደለም። አምላክ ሲምፕል አይደለም። ስለ ሥላሴ ስንናገር ስብስብ የሆነባችሁ አምላክ ልዑል ስለሆነ ነው። በቀላሉ ከተረዳሁም አምላክ አይደለም። ማሜ ሳልልን ተከተልክ እንዴ አምላክ ምን አይነት ነው ብትል እኔ በጣም የሚገርመኝ እውቀቱ ከስር ያለ እሱ ከአርሽ በላይ ያለ እንዴት ያለ አምላክ ነው። እውቀቱ በጣም ይንቀሳቀሳል፣ ይሽከረከራል፣ እሱ ግን የተገደበ ነው። እንደዚህ ያለ አምላክ አለ እንዴ? ፍቃዱ እውቀቱ ከስር ያያል፣ እሱ ግን ከላይ ሆኖ ምን አይነት ነው? ስለዚህ ነው የተሳለለ አምላክ፣ የተገነገረ አምላክ እውነት ለአይምሮ የሚመች ነው። እውነተኛ አምላክ መለኪያ ነው። እውነት አምላክ ማለት ምን ማለት ነው ብለህ ከተረዳ እንዴት ሊሆን ይችላል? ስለዚህ የማይታወቁ አምላኮች አሉ። ይሄ የግሪክ ሰዎችም ትምህርት ነው። ቅዱስ ጳውሎስ ለማይታወቅ አምላክ በፊት ለፀሐይ አምላክ፣ ለጨረቃ አምላክ፣ ለከዋክብት አምላክ እያሉ ሲያመልኩ መጨረሻ ላይ በግሪክ ሲሄድ እነዚህ መድበን እኮ ይሄን እኮ እኛ ማናውቀው አምላክ ሊሆን ይችላል ብለው ተጠራጥረው ለማይታወቅ አምላክ ብለው ይጽፋሉ። ለማይታወቅ አምላክ እሱ የሚያውቀን እኛ ግን የማናውቀው ብሎ ማለት ነው። በኋላስ ኑ የማታውቁት አምላክ ልንገራችሁ ብሎ ሁለተኛው እግዚአብሔር ሰበከላቸው። ጣፈጠም መረረም ከአንዱ ከእግዚአብሔር በቀር አምላክ የለም። ከአንዱ ከእግዚአብሔር በቀር በጣም ያንተ አምላክ የተገደበውን የምታውቀው ከቁርአን ውጭ ከቁርአንም ይሁን ትምህርትም ይሁን ከአረብ ብቻ አይሰማም ይላል። ኖ የኛ አምላክ እኮ በዕብራይስጥም ያናገረን ነው፣ በግሪክም ያናገረን ነው፣ በግዕዝም ያናገረን፣ በአማርኛም ያናገረን ነው። ከአረብኛ በቀር ማይሰማ አምላክ እንት ያለ አምላክ ነው። ትምህርቱ ህይወቱ መስጋናው እንዴት አበሻ ሆነ ለምንድን በአማርኛ አዋዛ ማተረግለት አምላክ ሆነ? አምላክ እንኳን አምላክ እስክሪብቶ እኮ የጻፍከው ይጽፋል። አረብኛ በጽፈለትም ይጽፋል፣ ምንም በቀም ጽፍ ይጽፋል፣ እንግሊዝኛ በጽፍ ይጽፋል። እስክሪብቶ የሚችለውን ነገር እንዴት ያንተ አምላክ ማይችል? ምን ማለት ነው? በምንም ቋንቋ መስክ ነው። የኛ ቅዳሴ እኮ በአማርኛ አለ፣ በትግርኛ አለ፣ በኦሮምኛ አለ፣ በግዕዝ አለ፣ በሁሉም አለ። የሚሰማ እግዚአብሔር ነው። እንዴት በቋንቋ የተገደበ? እንዴት በአንድ ግለሰብ የተገደበ? እሱም በማመን የተሳለ። ስለዚህ በመጀመሪያ እውነተኛውን አምላክ አግኝቼዋለሁ የሚለውን መጠየቅ ያስፈልጋል። አምላክ እውነተኛ መሆኑስ መገለጫው መንገድ አንድ ሰው ብቻ ነው እንዴ? እስቲ ከነብዩ መሐመድ በቀር አላህ ኤግዚስት ስለማድረጉ ፕሩፍ ሊያደርግ የሚችል የለም። አላህንም ኤግዚስት ለማድረጉ ነብዩ መሐመድም በጅብሪል በተባለ አካል እንጂ በፍጹም። ከዛ ባለፈ ደግሞ በጣም ከማደንቀው ነገር ውስጥ ነብዩ መሐመድን ሰው ሮንግ ይዞ ሰውን ኢንፍሉዌንስ ማድረግ እንደሚችል ግን ያየሁት በሱ ነው። ዘሞስት ኢንፍሉዌንሻል የሚባሉ ሰዎች 100 ኢንፍሉዌንሻል ፐርሰን ሚካኤል ኤችአርቲ የሚባል ሰው ጽፈዋል በ1991 አካባቢ ላይ እና አንደኛ ያስቀምጠው ነብዩ መሐመድን ኢንፍሉዌንሻል ፐርሰን ብሎ ማለት ውሸትን ይዞ ሐሰትን ይዞ ሰውን ኢንፍሉዌንስ የማድረግን አቅሙ ትልቅ ነው። የሱን ፍልስፍና፣ የሱን አስተሳሰብ፣ የሱን ህይወት በእስልምና ኮፒ እንዲደረግ ያደረገው አላህን የሸፈነው የሚባለው የለን አምላክ ነው የሸፈነው። ከዛ በላይ ደግሞ ድፍን የማድረግ አስተሳሰብን የመደፈን ሩቅ እንዳያዩ በመሰለኝ በደሳይ እንዲያደርጉ አይሆንም። ስለዚህ ለሙስሊም ወንድሞቻችን የምነግራችሁ የምታመልከው አምላክ ለአንተ ቅርብ ካልሆነ አምላክ አይደለም። የምታመልከው አምላክን አንተ ማግኘት ማችል ከሆነ አምላክ አይደለም። ምን ማለት ነው? እውነት ልብ ካለ እውነተኛ እምነት ካለ እኔ የማላውቅህ አንተ የምታገኝ አምላክ አውቅ ዘንድ
ምራኝ ብለን እንጸልይ። እውነተኛ አምላክ ይገልጥላቸዋል፣ ይናገራል። እኛ እኮ ስናስቀድስ ስጋው ደግሞ እውነተኛ መዓዛ እኮ ይሸተናል። ክርስቶስ እኮ የሚገለጥላቸውን ቅዱሳን እኮ አሉ። የልብ ንጽህና፣ እውነተኛ እምነት ነው የሚያስፈልገው። ሰዎች ንጹህ ልብ ካላቸው፣ እምነት ካላቸው የመገለጥ እግዚአብሔርን የማወቅ እግዚአብሔርን የማየት ሚስጥር የመረዳት አቅም ይበልጥ ሰፊ ነው። ስለዚህ ማስተዋልን እንድንመርጥ ነው እና ድሬ አንዳንድ ጊዜ መጠየቅ ጥሩ ነው። ዝም ብሎ መከተል ጥሩ አይደለም። እንደ በግ ዝም ብሎ መከተል ጥሩ አይደለም። አበዛው መሰለኝ።